የዐቢይ ጾም ሰባተኛ ሳምንት ኒቆዲሞስ። ጌታችን ወደዚህ ምድር መጥቶ የምሥራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበረ። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲበዘበዝ ስለነበር ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጉ ነበር። በሌላ በኩል ደግሞ ሕዝቡ ለዘመናት በባርነት ቀንበር ስለተሰቃየ ተስፋ በመቁረጥ እጅግ ተራክመው ነበር። መሲህ ቢመጣ እንኳ ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብለው ያምኑ ነበር። ስለዚህ ነው ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኛ አልነበሩም። ምክንያቱም ጦር ሳይዝ ሰራዊት ሳያስከትል እንዲሁ ባዶ እጁን አርነት ላውጣችሁ መጥቻለሁ እያለ ደጋግሞ መናገሩን እንደ ሞኝነት ቆጠሩት። ምንም እንኳን አብዛኛው እስራኤላውያን የክርስቶስን መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻው የተከተሉት ጥቂቶችም ነበሩ። ለዚህም ትልቅ ማሳያ የሚሆን ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አይሁዳዊ ነው። ቅድስት ቤተ ክርስቲያን ይህንን ታላቅ ሰው ለማዘከር የዐቢይ ጾም ሰባተኛ ሳምንት እሑድ በእርሱ ስም ሰይማ ታከብረዋለች። ምዕመናንም የእርሱን እስር ፍኖት እንዲከተሉም ታስተምራለች። ኒቆዲሞስ ፈሪሳዊ ነው። የእስራኤላውያን ለብዙ ዘመን በባርነት መኖር የሕዝቡን የአኗኗር ሁኔታ ቀይሮታል። በግዞት ጊዜ ከአሕዛብ የቀሰሟቸውን አጉል ትምህርቶች በእምነትም በአስተሳሰብም እጅግ እንዲለያዩና እንዲራቀቁ ምክንያትም ሆኗል። አይሁዳዊ፣ ሳምራዊ፣ ሰዶቃዊ፣ ፈሪሳዊና ኤሳዊ ብለው እንዲከፋፈሉ ከዚህም እጅግ ወርደው ገሊላዊ፣ ናዝራዊ እንዲባባሉ ያበቃቸው ከአሕዛብ ጋር የነበራቸው ግንኙነት ፈር ባለማስያዛቸው ነበረ። ፈሪሳውያን ደግሞ ሕጉን በማጥበቅ ሕዝቡን እስከሚማረር ቀሚሳቸውን በማስረዘም እነርሱ የማይፈጽሙት ሕግ በሕዝቡ ላይ የሚጮሁ ራሳቸውን ከሌሎች በላይ ከፍ ከፍ የሚያደርጉ አባታችን አብርሃም እያሉ የሚመጻደቁ ነገር ግን የአባታቸውን የአብርሃምን ሥራ ግን የማይሰሩ ናቸው። ታዲያ ኒቆዲሞስ ምንም እንኳን ከፈሪሳውያን ወገን ቢሆንም ራሱን ከዚህ ሕዝብ ለይቶ ክርስቶስን ፍለጋ በፍጹም ልቡ የመጣ ፈሪሳዊ ነው። ቀድሞ አባታችን አብርሃምን ከቤተሰብ ተለይተ ወደ እኔ ወደማሳየ ሂድ ያለው አምላክ ኒቆዲሞስ ከፈሪሳውያን ለይቶ ጠራው። የኒቆዲሞስ ሕይወት የታላቁ የአይሁድ ሸንጎ አባል ነበረ። ኒቆዲሞስ የኦሪት ሕግ ሊቅና መምህር ከመሆኑም በላይ የአይሁድን ሕዝብ በበላይነት ያስተዳድሩ የነበሩ 7 ምሁራን ሊቃውንት የሚገኙበት ታላቅ የሸንጎ አባል ነበረ። የአይሁድ ሸንጎ አባላት የአይሁድ እምነት ሕግና ባህል እንዳይፈርስና እንዳይጣዝ ጠንቅቀው መጠበቅና ማስጠበቅ ከፍተኛ ኃላፊነት ነበረባቸው። ስለዚህም ጌታችን የአይሁድን ግብዝነት የተመላውን እምነትና ባህል ይነቅፍ ስለነበረ አይሁድና የአይሁድ ሸንጎ አባላት እርሱን ትምህርቱን ሁሉ አይቀበሉም ነበር። ሆኖም ኒቆዲሞስ የጌታችንን ትምህርት ያደርጋቸው የነበሩትን ታምራት ሰምቶ በልቡ ይደነቅ ነበረ። ስለሆነም ሁሉም ጠንቅቆ ለማወቅ የነበረው ታላቅ ፍላጎት ወደ ጌታ ቃል በቃል ሊያነጋግረው ሁሉንም ከእርሱ ለመረዳት ይፈልግ ነበረ። ቅዱስ ያሬድ ኒቆዲሞስ አስቀድሞ ሌሊት ወደ እርሱ ይሄድ የነበረው ስሙ ኒቆዲሞስ የሚባል መምህር ሆይ ከአብ አካል ዘም አካል ባህሪ ዘም ባህሪ ተወልደ ወደዚህ ዓለም እንደመጣ ፈጽሞ እናምንብሃለን። የሕይወታችን መሪ ኃጢአታችንን ይቅር የምትልን አለው በማለት ኒቆዲሞስ ይበልጥ ለመረዳት ወደ አሰበው ጥያቄ የገባው መጀመሪያ በእምነት መሆኑን ይነግረናል። የአይሁድ አለቃ ነበረ። ጥንት ሮማውያን ሕዝቡን የሚያስተዳድሩት ከላይ ያለውን ዋና ስልጣን ተቆናጠው ታች ያለውን ሕዝብ ደግሞ ባህላቸውን በሚያውቅ ቋንቋቸውን በሚጠነቀቅ አይሁዳዊ ምስለሌ ነው። ኋላም ቢሆን አውሮፓውያን አፍሪካን ለመቀራመት የተጠቀሙበት ስልት ይህን አይነት ስልት ነው። ኒቆዲሞስ ምንም እንኳን ፈሪሳዊ ቢሆን በሮማውያን የተሾመ ባለሥልጣንም ነበረ። መምህረ እስራኤል ነበረ። ጌታ ምስጢረ ጥምቀቱን በገለጠለት ጊዜ ሲደናገር አይቶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎታል። ይህ የሚጠቁመን ኒቆዲሞስ አለቅነትን ከመምህርነት ጋር አጣምሮ የያዘ በመሆኑ በመላው አይሁድ ዘንድ የታፈረና የተከበረ ሰው እንደነበረ ነው።
ኒቆዲሞስን የሚያመሰግነውና ለክርስቶስ ባለሟልነት ያበቃው የሚቀረኝ ያላወቅኩት ያልጠነቀቅኩት ብዙ ነገር አለ በማለት የመምህርነቱን ካባ አውልቆ የተማሪነቱን ዳባ ለብሶ ከክርስቶስ ሊማር ወደ ደብረ ዘይት ድረስ መምጣቱ ነው። በዘመናችን አንድ ሙያ ሁለት ሙያ ይዘን ራሳችንን ከምሁር ማማ ላይ ለሰቀልን ለእኛ ለንሳር ብለን ለምንጸድቅና ለሌላውን ለምንራቀቅ መምህራን ኒቆዲሞስ ትልቅ ትምህርት ይሆነናል። መዘንጋት የሌለብን ለማወቅ በጣርን ቁጥር ወይም ባወቅነው እውቀት ላይ ለመጨመር በተጋን ቁጥር ብዙ ያላወቅናቸው እንዳሉ እንገነዘባለን። ለዚህ ነው ምሁራን በተማርክ ባወቅክ ቁጥር አላዋቂነትን እየተረዳ ትመጣለህ የሚሉት። ኒቆዲሞስ አውቄያለሁ፣ ተምሬያለሁ፣ ከእኔ እውቀት ውጪ ሌላ እውቀት የለም አያስፈልግም ብሎ ከአይሁድ የሚቀርቡለትን ክብርና ሹመት ተደለድሎ ሊቀመጥ ኖሮ ዛሬ በክርስትናው ዓለም መነጋገሪያ አጀንዳ ባልሆነ፣ ስሙም በበጎና በጽናት የትጋት ምሳሌ ሆኖ ባልተወሳ፣ በፈጣሪውም ዘንድ ትልቅ ባለሟልነትን ባላገኘም ነበረ። ኒቆዲሞስ ግን ከዚህ በተለየ አለቅነትን ከመምህርነት ጋር አስተባብሮ የያዘ እውቀትን ከትህትና ሊቅነትን ከብልህነት አንድ አድርጎ የያዘ ሰው ነው። የኦሪት ምሁራን መሆኑን የሚጠቁመን ደግሞ ከካህናት አለቆች ጋር ያደረገውን ክርክር ባስታወስን ጊዜ ነው። ኒቆዲሞስ ለምሥጢረ ጥምቀት መገለጥ ምክንያት ሆኗል። ይኸውም የአይሁድ ፋሲጋ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያት ተናግሮ ወደ ኢየሩሳሌም መጣ። እንደ ሰውነቱ ስለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርት በተአምራት የሚያገለግል ነበር። ከዚህ ሰዓት ነበረ ኒቆዲሞስ በሌሊት ገስግዞ ወደ ጌታችን የመጣው። በፊቱም ቀርቦ መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን አዋቂነት የተሰወረውን መሰከረ። ጌታችንም አመጣጡን ከልቡ መሆኑን አውቆ ምስጢረ ጥምቀትን ዳግም ልደትን ገለጠለት። ጌታችንም የነገረው ምስጢረ የኦሪትን ምሁር ለነበረው ለኒቆዲሞስ ለጆሮ የሚከብድ ለመቀበል የሚያስቸግር ሆነበት። የከበደውም የሚያቀልል አምላክ ምስጢሩን ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገለት። ዳግም ልደት ከእናት ማኅፀን ከአባት አብራክ ሳይሆን ከውሃና ከመንፈስ ቅዱስ እንደሆነ ማብራራለት። በነፍስ እየመሰለም አስረዳው። ኒቆዲሞስ ምስጢሩ ሲገባው ከዚህ መምህር ጠጋ ብዬ ብማር ብዙ እውቀትን እቀስማለሁ ብሎ አሰበ። አስቦም አልቀረም፣ ለራሱ ፕሮግራምን አወጣ። ሌሊት ወደሚያርድበት ወደ ደብረ ዘይት እየመጣም ሊማር ወሰነ። ባለጠጋ ነበረ። ኒቆዲሞስ የሕግ መምህር እንደመሆኑ መጠን ርስት ያካፍል እንደነበር ይነገርለታል። በአይሁድ ሕግና ልማድ ርስት የሚያካፍሉ ሰዎች ሕግን የሚያውቁ ጥቅም የማይፈልጉ በባለጠግነት የሚታወቁ መሆናቸው በማኅበሩ ዘንድ የተመሰከረላቸው ሰዎች ናቸው። በዚህ መሠረት ኒቆዲሞስም ሕግን ከማወቁ በላይ እጅግ ባለጠጋ በመሆኑ መማለጃ ሳይቀበል ፍርድ ሳያጓድል በፍትሕና በርትዕ ርስት ያካፍል እንደነበር አንዳንድ የአይሁድ ጽሑፎች ይመሰክራሉ። ስለዚህ ኒቆዲሞስ እንድናደንቀው የምንገደደው በምድር ላይ የሚጎርለው አንዳች ነገር ሳይሆን ማለትም የተማረ ዝነኛ የአይሁድ አለቃና ስመጥር ባለጠጋ ሆኖ ሳለ ይህ ሁሉ ሳያስመካው በውድቀት ሌሊት የደብረ ዘይትን አቀበት እየወጣ ከጌታ እግር ስር ቁጭ ብሎ ወንጌልን መማሩ ትሕትናውን፣ አስተዋይነቱን ያስረዳል። በዘመናችን ባለጠጎች ትሑት ለመሆን ሲቸገሩ የምናየው እንደ ኒቆዲሞስ ሀብታቸውን የራሳቸው እንዳልሆነ ባለመረዳታቸው ነው። ኒቆዲሞስ ለትምህርት የሌሊቱን ክፍለ ጊዜ ለምን መረጠ? በውሳኔው መሠረት የሌሊት ተማሪው ከፈሪሳውያን ወገን የሆነው የአይሁድ አለቃ ኒቆዲሞስ በሌሊት ወደ ጌታ እየሄደ ይማር ጀመረ። በዚህም የሚደነቀው ኒቆዲሞስ ብቻ አይደለም። ጌታችንም ቀንና ሌሊት በማስተማሩ ለሚተጉ መምህራን አብነት ለመሆን አሁን ይህ የእረፍት ጊዜ ነው፣ ቀን ተመልሰና ሳይለው እንደመጣ ማስተማሩ ትሕትናውን፣ ትጋቱን እናደንቃለን። ኒቆዲሞስም ወደ ክርስቶስ ሄዶ ለመማር የሌሊቱን ክፍለ ጊዜ የመረጠበት ምክንያት ሊቃውንት እንዲህ ይገልጡታል። ውዳሴ ከንቱን ሽቶ ሰው በባህሪው አያውቅም ከሚባል ይልቅ ያውቃል መባልን ይወዳል። ኒቆዲሞስ መምህረ ኦሪት ስለነበር ስማር ሰዎች ቢያዩኝ እኛ ሊቅ ነው ብለን ስናከብረው ለካ እስከ ዛሬ ትምህርት አልጨረሰም ኑሯል ይሉኛል፣ የመምህሩን ክብር ይቀርብኛል ብሎ የሰዎችን ትችት ፈርቶ
ውዳሴን ከንቱ ሽቶ በድብቅ መማርን መርጧል። ዛሬም በዘመናችን የብዙ ሰዎች መሰናክል ይህ ከንቱ ውዳሴ ነው። የዘላለም ሕይወት የሚሰጠንን ቅዱስ ቃልን በትሕትና መማር ሲገባን ለምድራዊ ክብር ብለን በቀን ጊዜያችን መማር ያልቻልን ስንቶቻችን ነን? ቀን ጊዜያችንን በአግባቡ ልንጠቀምበት ይገባል። ማንም ሊሰራ የሚችልበት ሌሊት ትመጣለች ብሎ ጌታችን እንደተናገረ ጊዜያችን ሳናባክን በአግባቡ መማር ያለብን መንፈሳዊ ነገር፣ ሃይማኖታዊ ሚስጥር በአግባቡ ካልተማርነው ካልተገበርነው ለማይጠቅም ሕሊናና ጸጸት ልንጋለጥ እንችላለን። ኒቆዲሞስ ግን እስከ ዛሬ ድረስ ትምህርቱን ሳይከናወንለት ሳይከተልለት ኖሮ ከዚህ ብላቴና እንዴት ልማር ይሄዳል ይሉኛል በሚል ምክንያት ተሰናክሎ ምኞቱን ከመፈጸም አልታገተም። ይህ የሚያሳየው ካሰብንበት ለመድረስ ለውስጣችን የምንነግረው ለውጭ አካል የምናቀርበው ምክንያት ከተጠያቂነት ነፃ እንደማያደርገን ነው። ሁልጊዜም ቢሆን ለችግሮቻችን መፍትሄ፣ ለጥያቄዎቻችን መልስ፣ ለምኞቶቻችን አማራጭ መንገድ የማግኘት ኃላፊነት ሆነ ግዴታ እንዳለብን ከዚህ ታሪክ እንረዳለን። ምክንያቱም ስንፈጠር የችግሩም ሆነ የመፍትሄውም አካል ሆነን ነው የተፈጠርነው። ስንሳሳት መታረምን፣ ስንወድቅ መነሳትን፣ ስንበድል መጸጸትን፣ ስንረክስ መቀደስን፣ ስንራብ መብላትን፣ ስንጠማ መጠጣትን፣ ስንታመም መታከምን፣ እነዚህን የመሳሰሉት ተቃራኒ ሕይወቶች የመምራት ችሎታ አብሮ ተሰጥቶናል። ኒቆዲሞስ ይህንን ችሎታውን ተጠቅሞበታል። እግዚአብሔር የሚራብ ሰውነት ቢፈጥርም ሰርቶ የሚበላ አእምሮ አስቀድሞ ፈጥሮልን ነው። የሚራቆት አካል ቢፈጥርም አስቀድሞ ልብስን የሚያዘጋጅ አእምሮ ፈጥሮልን ነው። አይሁድን ፈርቶ የአይሁድ ባለሥልጣናት ክርስቶስን የተቀበለ ክርስቶስን የተከተሉ እርሱን መሲህ ነው ብለው የሚያምኑ ከምኩራባቸው ይሰደድ ከማኅበረሰባቸው ይወገዳል ብለው የክርስቶስን ተከታይ ከአይሁድ ማኅበር እንዲለይና እንዲወገዝ አዋጅ አውጀው ነበረ። ኒቆዲሞስም ይህንን አዋጅ በመፍራት በተለይም እርሱ ራሱ ከባለሥልጣኖቹ አንዱ ስለነበር በግላጭ ወደ ጌታ ለመሄድ አልፈለገም። የአይሁድ መምህር ስለነበረም እንዳያዩት ፈርቶ በሌሊት በስውር እየመጣ መማርን መረጠ። ቀን ቀን ከአይሁድ ሸንጎ የሚውሉት ሲሰማ ይውላል። ሌሊት በጨለማ ወደ ደብረ ዘይት እየወጣ ከጌታ እግር ስር ቁጭ ብሎ ወንጌልን ሲማር ያድራል። ኒቆዲሞስ ከአይሁድ ማኅበርም ባይተዋር ሳይሆን ከወንጌልም ትምህርትን ሳያስተጓጉል እነዚህ ሁለቱን በተጓዳኝ አከናወነ። እኛ ዛሬ ልባችንን የተረዳውን እውነት ሐቅ በግልጥ እንዳንፈጸም በፍራቻ በይሉኝታ የምንሰውር ስንቶቻችን ነን? ወንጌላዊው ቅዱስ ዮሐንስ ፍጹም ፍቅር ፍርሃት የለውም ብሎ እንደተናገረ ፍርሃትን አስወግደን ለእውነት የምንቆም ይገባል። ኒቆዲሞስ የአይሁድ አለቃ ስለሆነ አይሁድ ከሚቃወሙት መሲህ ጋር ከታየ ፈሪሳውያን ሊቃወሙት ስለሚችሉ ፈርቶ በሌሊት እንጂ በቀን ወደ መሲህ መሄድ አልቻለም። ትምህርቱን ከተመረቀና እውነቱን ሲረዳ ግን አዋጪ ሕይወትን ተመራጭ እውቀትን የትኛው እንደሆነ ካረጋገጠ በኋላ የቀድሞውን ፍርሃት ራቀለት። በግልጥ ማንንም ሳይፈራ መደበኞቹ ተማሪዎች ሐዋርያት ከተሸሸጉበት ከዮሐንስ በቀር ለክርስቶስ ምስክር የሚሆን ደቀ መዛሙርት በጠፋበት ጊዜ የማታው ተማሪ ኒቆዲሞስ ከጲላጦስ ተከሶ የመምህሩን የጌታውን ቅዱስ ሥጋ ከችንካር አላቆ የአርማትያሱ ከዮሴፍ ጋር በመሆን በአዲስ መቃብር ለመቅበር በቅቷል። ተማሪነቱ በመከራ ሰዓት አስመስክሯል። ከዚህም ከፈጣሪው ትልቅ ቃል ኪዳንን ተቀብሏል። ባልባከነ ሐሳብ በተረጋጋ ልብ ለመማር ነው። ምክንያቱም በሌሊት አእምሮ የሚሰበሰብ ባልባከነ ሐሳብ በተረጋጋ ልብ ሆነው ሲማሩ ሐሳብ ይሰበሰባል፣ ትምህርቱም ይቀላል፣ ጊዜውም ይፋጠናል። እንደሚታወቀው በአብነት ትምህርት ቤቶች የሚገኙ የአብነት መምህራን ተማሪዎቻቸውን የሚያስተምሩት ማታና ሌሊት ነው። ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተተከለ በመሆኑ በሙሉ ልቡ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን ክፍለ ጊዜ መረጠ። ጌታችን ኢየሱስ ክርስቶስ ቀን ሕሙማንን ሥጋን በታምራት ሕሙማን ነፍስን በትምህርት ለመፈወስ ከቦታ ቦታ ይዘዋወር ነበር። ዛሬ እዚህ ቦታ ነው ሲባል ነገ ሌላ ቦታ ይገኛል። ስለሆነም ኒቆዲሞስ ቁጭ ብሎ ለመማር አልቻለም። ስለዚህ ግርግርና ጫጫታ በሌለበት ሁሉም ወደ ቤቱ ሲከተት ጌታ ብቻውን ሲቀር ደብረ ዘይት ተራራ እየወጣ መማር ጀመረ።
በደብረ ዘይት ኤሊዮን በምትባል ዋሻ ነበረች። ጌታ በዚች ዋሻ ያድር ነበርና ኒቆዲሞስ ሲመሽ ወደ ማታ ወደዚያች ዋሻ ይገሰግስ ነበር። ይህች ዋሻ ነቢዩ ኤልያስ ይጸልይባት የነበረች ታሪካዊ እንደሆነችም ሊቃውንት ይናገራሉ። ቅዱስ ያሬድም ኢየሩሳሌም ንጉሥ ከየት ይመጣል አለች። አምላኬ ከቅድስት አገር ከኢየሩሳሌም ከኤሊዮን ተራራ ይመጣል በማለት ወንጌላዊ ሉቃስ የተናገረው እርሱም ግልጽ አድርጎ ተናግሮታል። ኒቆዲሞስ ቃሉን ከልቡ ሆኖ ይከታተል ስለነበር በትምህርቱ ተለወጠ። ቅዱስ ቃሉ በሕይወታችን ፍሬ እንዲያፈራ ከልብ ሆነን በማስተዋል መስማት እንዳለብን ያስተምረናል። ቃሉን ሰምቶ የሚያስተውል ልቡ መልካም መሬት ተብሏል። በመልካም መሬት የተዘራውን ቃሉን ሰምቶ የሚያስተውል ነው። አንዳንዶቻችን ጸሎት እያደረግን እንኳን አንደበታችን የእግዚአብሔርን ቃል ይነዳል፣ ልባችን ሌላ ቦታ ይነጉዳል። በማህበር ጸሎትም አብረን እየጸለይን በመሃል ሲፈጸም ምን ጊዜ ያለቀ ብለን እንገረማለን። ስለዚህ በህሊና መሰብሰብ የሌሊት ክፍለ ጊዜ በእጅጉ ስለሚረዳ አባቶቻችን በሌሊት መጸለይን ያዘወትራሉ። ዛሬም ይህ ትውፊት ሳያቋርጥ የአብነት ተማሪዎች ትምህርታቸውን የሚማሩት በሌሊት ነው። ልበ አምላክ ነቢየ ቅዱስ ዳዊትም በሌሊት ከልቤ ጋር ተጫወትኩ ነፍሴንም አነቃሃት ብሎ እንደተናገረው በነቃ ህሊና በተከተተ ልቦና ነገረ ሃይማኖትን ለመማር አምልኮተ እግዚአብሔርን ለመፈጸም ሌሊት ምቹ ጊዜ መሆኑን ተናግሯል። ሌሊት የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት ውስጥ መኖሩን ተገንዝቦ ንስሐ እንደሚፈልግ ያስረዳናል። ስለዚህ በሌሊት ወደ ብርሃን ወደ ክርስቶስ መጣ። በቅዱስ ወንጌል ብርሃን ወደ ዓለም ስለመጣ ሰዎችን ስራዎች ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርጉ ሁሉ ብርሃንን ይጠላሉ፣ ስራውም እንዳይገለጥ ወደ ብርሃን አይወጣም። እውነት የሚያደርግ ግን በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ሲል ጨለማ የኃጢአተኞች መሸሸጊያ ካምፕ እንደሆነ ነግሮናል። ኒቆዲሞስ ግን ከግብዝነት የጨቀየ ከፈሪሳውያን ማህበር ወጥቶ ለንስሐ ወደ እውነተኛ ብርሃን መጣ። ዛሬ ስንቶቻችን ነን ቅዱስ ቃሉን ስንሰማ በተአምሮ ኃጢአት ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ የማያፈራ እድሉ በጣም ጠባብ ነው። ምክንያቱም ከልባችን ውስጥ በንስሐ ያልጸዱ ክፉ ምኞቶች ካሉ ቃሉን እሾህ ሆነው ያንቁታል። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና ነቀው ተብሎ እንደተጻፈ። ሌሊት የብሉይ ኪዳን ምሳሌ ነው። ኒቆዲሞስ እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ ማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበረ። ብሉያት ከሐዲሳት ጋር ተዋህዶ ሲተረጎሙ ሰምና ወርቁ ሲጣመሩ የሕይወት ትምህርት ያስገኛልና። አንዳንዶቻችን ዛሬ ብሉያትን ጭራሽ አያስፈልጉም ሲሉ ይደመጣል። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛ መንገድ እንደሆነ ከኒቆዲሞስ መማር ይገባል። ጌታችን ሲያስተምር እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ አታልፍም። እኔ ሕግንና ነቢያትን ልሽር የመጣው አይምሰላችሁ ልፈጽማቸው እንጂ በማለት አበክሮ የተናገረውን ቃል መዘንጋት አይገባንም። ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊት ክፍለ ሰዓት ለመማር አልቦዘነም። እኛም ከእርሱ ተምረን ከልብ ካለቀሱ እንባ አይገድብም እንደሚሉ ምንም ሥራ ቢበዛብን ለቅዱስ ቃሉ ጊዜ አይጠፋምና ዘላለማዊ ሕይወት ለሚገኘው መንፈሳዊ ትምህርት ጊዜ ልንሰጥ ይገባል። ጌታችን በቤተ መቅደስ ባደረገው ተአምራት ኒቆዲሞስ ተማረከ። ክርስቶስ ወደ ኢየሩሳሌም ሲመጣ ሊያነጋግረው ቀረበ። ምልክቶቹንም ቢያምን አምላክነቱን ግን አልተቀበለም ነበር። ኒቆዲሞስ ትንቢት ነቢያት ያልነበበ የተረጎመ ስለሆነ ክርስቶስ የሚያስተምርን ትምህርት ለማመን ለመቀበል ባለመቻሉ ጌታችን የአይሁድ መምህር ስትሆን ይህንን አታውቅምን ብሎ አለማወቁን ገለጠለት፣ ወይም ውዳሴ ከዘለፋ ተናገረ። የአይሁድ መምህር ብሎ ውዳሴን ይህንን አታውቅም ብሎ ደግሞ ዘለፋን ተናገረ። በዚህም ጌታችን አምላክነቱን መምህርነቱን ገለጠለት። መምህርና አምላክ ብቻም ሳይሆን የዓለም መድኃኒት መሆኑን ጨምሮም ገለጠለት። በኋላም በዕለተ ዓርብ ፀሐይ ሲጨልም ቀኑ በጨለማት ሲዋጥ የመሲሁ ሥጋ ለመቅበር በጨለማው ወደ ኢየሱስ ክርስቶስ ሊሄድ እናያለን። በማታ የተማረው ትምህርት ልቡን ነክቶት ነበርና የክርስቶስ ትምህርትና ተአምራት አይሁድ ሲቃወሙ እርሱ ግን ይደግፍ ነበርና።
በቀንም በሌሊትም ቢፈልጉ ትገኛለህ ሲል ነው። ጌታችን የቀኑም የሌሊቱም ፈጣሪ ስለሆነ በሁለቱ ክፍላተ ጊዜ የሚመለክ አምላክ መሆኑን ለመግለጥ ነው። ዳዊት በመዝሙሩ ቀኑም ያንተ ነው፣ ሌሊቱም ያንተ ነው፣ አንተ ፀሐይንና ጨረቃን አዘጋጀ ብሎ የተናገረውን ኒቆዲሞስ በተግባር አይቶታል። እግዚአብሔርን በውዳሴና በቅዳሴ ለማመስገን ጊዜ ያጣን ለምንል ወገኖች ኒቆዲሞስ ትልቅ አብነት ነው። የታደሉ ሰዎች ቀኑንም ሌሊቱንም ለእግዚአብሔር አምልኮት ያውሉታል። ከእነርሱ ደግሞ መጠነኛ መንፈሳዊ ሕይወት ያላቸው ወይ ቀኑን ወይም ደግሞ ሌሊቱን በአንደኛው ክፍለ ጊዜ በቤተ ክርስቲያን ተገኝተው ያመሰግኑታል። ከዚህ በተቃራኒው ያሉ ዓለማውያን ደግሞ ቀኑን ለኃጢአት ሌሊቱንም ለርኩሰት ያውሉታል። ኢዮብ አመንዝራ ትውልድ ድንግዝግዝታን ይጠብቃል ማንም አያየኝም ይላል ብሎ እንደተናገረ አንዳንድ ሰዎች የተጠማ ዋልያ ወደ ምንጭ ውሃ ለመሄድ እንደሚናፍቅ ኃጢአትን አጥብቀው የሚናፍቁም አሉ። እጅግ ከመናፈቃቸውም የተነሳ የቀኑ ክፍለ ጊዜ አጥሮ የሌሊቱን ክፍለ ጊዜ ቢረዝምላቸው ይወዳሉ። ሌሊት ምነው ባልነጋ ይላሉ፣ ቀኑም ደግሞ ምነው አልመሸ ብለው ይማረራሉ። ምነው ቶሎ በመሸ ብለው ይመኛሉ። መንፈሳውያን ሰዎች ግን ሌሊቱን ለአምልኮት ይሹታል። ነቢዩ ዳዊት በሌሊት አንሱ፣ ቀሳውስት ሆይ በሌሊት እጆቻችሁን አንሱ በማለት ሌሊት ተነስተን በቤተ መቅደስ ተገኝተን እጆቻችንን ለምስጋና ለልመና ወደ እግዚአብሔር መዘርጋት እንደሚገባን ተናግሯል። ይህ ትእዛዝ ለቀሳውስት ብቻም ሳይሆን የሰራዊቱ በአለቃ በኩል እንደሚናገር ሁሉ በቀሳውስት ለምዕመናንም ጭምር ሲናገር ነው። ለኒቆዲሞስ የከበደው የጌታ ትምህርት። ኒቆዲሞስ ወደ ጌታችን ቀርቦ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ከእግዚአብሔር ዘንድ እንደመጣህ እናውቃለን ባለው ጊዜ ጌታችን ግን ኒቆዲሞስ ለሰጠው አድናቆት ብዙ ትኩረት ሳይሰጥ ወዲያውኑ ኒቆዲሞስ የሚድንበትን መንገድ ነው የጠቆመው። ይህም አምላካችን የእኛ መዳን ምን ያህል እንደሚያሳስቡ ያስረዳናል። ስለዚህ ጌታችን ኒቆዲሞስን እኔን በማድነቅ ብቻ የምትድን አይምሰልህ፣ ልትድን ከወደድህ ዳግም መወለድ ያስፈልጋል ነበር ያለው። ጌታ ካስተማረው ትምህርት ውስጥ ኒቆዲሞስ የከበደው ለሰው ልጅ ዳግም መወለድ ያስፈልገዋል የሚለው ትምህርት ነበር። መድኃኒታችን ከሥጋ የተወለደ ሥጋ በመሆኑ ሰው ከመንፈስ መወለድ መቻል አለበት ብሎ በማስተማሩ ኒቆዲሞስ ከሚያውቀው ምድራዊ ልደት ጋር አመሳስሎ ሰው ካደገ በኋላ እንዴት ከእናቱ ሊወለድ ይችላል አለው። ጌታ ግን ከውኃና ከመንፈስ ልትወለዱ ዘንድ አላችሁ ብሎ በጥምቀት የሰው ልጅ የእግዚአብሔር ልጅነት እንደሚያገኝ ተረጎመለት። አንድ ሰው በሥጋ ከወላጆቹ ሳይወለድ በዚህ ዓለም መኖር እንደማይችል ሁሉ እንደዚሁ ከእግዚአብሔር ያልተወለደም በመንፈሳዊ ዓለም መኖር አይችልም። የሰው ልጅ በእግዚአብሔር ምሳሌ ቢፈጠርም በኃጢአት በመውደቁና የሰይጣንን ሐሳብ በመቀበሉ የእግዚአብሔር ልጅነቱ ቀርቶ የሰይጣን ውላጅ ሆኗል። ዘርም በምድር ላይ በሚተካ ጊዜ የመጀመሪያው ነፍሰ ገዳይ ድንጋይ ወርዋሪ ቃየል የዲያብሎስን አምሳል ወልዶ ነበር። ሴትም ቢሆን በመንፈሳዊ ምውት አዳም ከመወለዱ ምውት ነበር። የአዳም ልጅ ሁሉ በአዳም ከሞት ስር የወደቀ መዋቲ በመሆኑ በሕይወት ለመኖር የእግዚአብሔርን መንግሥት ለመውረስ በወንጌል አምኖ የእግዚአብሔር መወለድ ግድ ይለዋል። ጌታ እንዲህ ብሎ መለሰለት፣ ዳግመኛ ያልተወለደ ሰው ሃይማኖትን አያውቃትም ብሎ በእውነት እነግርሃለሁም አለው። ምነው ሃይማኖት ይቅደም ልጅነት ይከተል የለምን ቢሉ መገለጫውን ሲሻ ነው። አንድም ዳግመኛ ያልተወለደ መንግሥተ ሰማያትን አይወርሳትም እንኳን ሊወርሳት አያትም ብሎ በእውነት እነግርሃለሁ ሲሎ ነው። ኒቆዲሞስ እንዲህ አለው፣ ሰው ካደገ ከጎለመሰ በኋላ ዳግመኛ መወለድ እንደምን ይቻለዋል? ወደ አባቱ አብራክ ተመልሶ ወደ እናቱ ማኅፀን ገብቶ ዳግም መወለድ ይቻለዋልን? አለው። ጌታ እንዲህ ብሎ መለሰለት፣ ከአብራከ መንፈስ ቅዱስ ከማኅፀን ዮርዳኖስ ያልተወለደ ወደ መንግሥተ ሰማያት መግባት አይቻለውም። ከግዙፍ የተወለደ ግዙፍ ነውና ከረቂቅ የተወለደ ረቂቅ ነውና። ዳግመኛ ትወለዱ ዘንድ አላችሁ ስላልኩ እንዳታደንቅ፣ መንፈሰ ረድኤት በመውደዱ ያድራል። ሱባኤ ሲያስቆጥር ትንቢት ሳያስነግር ምስጢር ሲያስተረጉም ቋንቋ ሲያናገር ትሰማለህ። ሀብተ ሙሴ ለኢያሱ ሀብተ ኤልያስ ለኤልሳ ሲሰጥ አይታይም። ንፋስ ከዚያ ያለ ከዚህ ያለ ወደዚያ ይሄዳል፣ ከዚያ ወደዚህ ይመጣል አትለውም። ከመንፈስ ቅዱስም የሚወለዱ ልደት እንደዚሁ ነው። ንፋስ በወደደው ይነፍሳል፣ ባህር ሲገስጽ ዛፍ ሲያናውጥ ትሰማለህ እንጂ አታየውም።
ያወቅነውን እንድናስተምር ያየነውን እንድንመሰክር በእውነት እነግርሃለሁ። ትምህርታችንን ግን አትቀበሉትም። የዛሬውን ልደቱን ብነግራችሁ ያላመናችሁ የኋላውን ልደቱን ብነግራችሁ እንደምን ታምናላችሁ ብሎታል። ምነው የዛሬውስ የኋላስ አንድ አይደለምን ቢሎ የዛሬው ምክንያት አለው። በጥምቀት በንፋት ይሰጣል፣ የኋላው ግን እንበለ ምክንያት ነውና ወደ ሰማይ የወጣ የለም። ከሰማይ የወረደ ወደ ሰማይ የወጣ በአብ እሪና የሚኖር ወልደ እጓለ እመሕያው ነው እንጂ ያረገውስ የወረደውስ አንድ አይደለምን ቢሉ ያረገው ሌላ የወረደው ሌላ እንዳይሉ ነው። ጌታችን ራሱን ከአብ አስገብቶ እንዲህ ሲል ተናገረ። በሕልውና ያወቅነውን እንድናስተምር በሕልውና ያየነውን እንድንመሰክር በእውነት እነግርሃለሁ። ትምህርቶቻችንን ግን አትቀበሉትም። ምድራዊ ልደቱን ብነግራችሁ ያላመናችሁ ሰማያዊ ልደቱን ብነግራችሁ እንደምን ታምናላችሁ? ከክርስቶስ በቀር ሰማያዊ ዕውቀትን ሰማያዊ ሀብትን ገንዘብ ያደረገ የለም። ሁለተኛ መወለድ የአሮጌው ሰው ጸባይ ባህሪ ነው። አዲስ ሰው ለመሆን አዲሱን ሰው ክርስቶስን መልበስ ግድ ነውና ደካማ የሆነ አዳማዊ ባህሪውን በቃሉ ሽሯል። ከእርሱ ተወለዱ ርስቱን ትወርሱ ዘንድ ልጅ ሆነው የእግዚአብሔር ልጅ ትሆኑ ዘንድ ተጠርታችኋልና። ተወልደም ከሆነ ልጅነትን አታባክ ነው፣ አባትን መስለ ኑር። አባ ባህሪ የተባሉ ሊቅ መዝሙረ ክርስቶስ ለሚለው ድርሰታቸው ኒቆዲሞስ ሰው ዳግመኛ እንዴት ሊወለድ ይችላልን አለ። ስለዚህ ልቦናው አላዘጋጀምና ጌታችን ኢየሱስ ክርስቶስ አስደናቂ በሆነው ዳግም ልደትና ንስሐን አስቀድሞ ኋላም ገለጠለት። ኒቆዲሞስ ሆይ የአይሁድን ጉባኤ ትሽራለህ፣ ታሰናብታለህ፣ ጎስቋላ ድሃም ትሆናለህ ሲል አይሁዳዊ እልቂታውና ትቶ ኦሪትን ሹመትን ለቆ ለክርስቶስ መነቀፍን እንደመረጠ መስክረውለታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበልልን። በስምንተኛው የዐቢይ ሳምንት አጽዋም እስከምንገናኝ ቸር ያቆየን። አነሳስቶ ላስጀመረን አስጀምሮም ላስፈጽመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር።